በዛሬው ቪዲዮ እህሏ ላይ ከሪማን ስለ ፊዳን ማንነት የምታውቅበት ያልሲን ኤጂ አደጋ የሚያደርስበት ከሪማን ፊዳን ላይ የመኪና አደጋ የምታደርስበት መርስ ለፍቅረኛው አይሴ ሲል አርናን በመሳሪያ ለመምታት የሚሞክርበት ሃሊዴ ለቶብራክ እውነቱን ለመናገር የምትሞክርበትና ሌሎችም አሳዛኝና አስደንጋጭ ትንቶችን እየቀረበ ያለው ወደ ትዕይንቱ አለፍኩ። እቤቷ ውስጥ ተደብቃ የምትገኘው ፊዳን ትክክለኛዋ ፊዳን አክሱና እንዲሁም የቶብራክ ወይንም ደግሞ የነጃት ሚስት እንደሆነች ዛሬ ከሪማን አውቃለች። በዛ የተነሳ እጅግ በጣም ተናዳ ትገኛለች። እናም ገንዘብ ከፍላ ልታስወግዳት ትፈልጋለች። የምትፈልገውን ነገር በሙሉ አደርግላለሁ፣ የምትፈልገውን ነገራቶች በሙሉ ከኔ ታገኛለህ፣ ግን የምፈልገው ያችን ፊዳን እንድታጠፋት ነው። እሺም ቤቴ እንዳልሽው በህይወት እንድትኖር የማትፈልጊ ከሆነ አዎ አልፈልግም፣ ሙሉ በሙሉ እንድታስወግዳት ትፈልጋለሁ። ምክንያቱም ቶብራክ እውነቱን የሚያውቅ ከሆነ ልጄ ጥሎኝ ይሄዳል፣ እውነታውን ዋሽተሽኛል ብሎ ፈጽሞ እኔን ይጠላኛል። ስለዚህ በቶሎ አስወግዳት፣ እንካ ይህንን ያዝ፣ ይህ ለአንተ ገንዘብ ነው በማለት ገንዘብ አሳልፋ ለሰውየው ትሰጠዋለች። በመጨረሻም ፊዳንን እንዲገድል ተነግረዋለች። ግን ይህ በእንዲህ እንዳለ ሁሉንም ነገር እያዳመጠች የምትገኘው ሃሊዴ አለች። ሃሊዴ ሁሉንም ነገር ታውቃለች። እናም ወዲያው በጣም ጨንቋት ወይኔ ሴትዮ ልታስገድላት ነው በማለት በፍጥነት ካለችበት ስፍራ እየሮጠች ወደ ቤቷ ውስጥ ትገባለች። በሌላ በኩል በጣም የሚወዳትንና እንዲሁም ደግሞ ይህ የሚያፈቅራትን አይሴን መርት ይዟት ሊሄድ በሚልበት ሰዓት ላይ አይሴ ግን አንተ ጋር አብሬ አልሄድም መርት፣ አንተ ጋር አብሬ መሄድ አልችልም በማለት ጀልባ ላይ ከመውጣት ይልቅና ከሀገር ከመውጣት አርናንን መርጣ ከጀልባውም ላይ ወርዳ እጆቹን አርናን እየዘረጋላት ወዲያውም እጇን ወደ አርናን ጋር አድርጋ ተያይዘው ሲሄዱ ትዕይንቱ ያስቃኘናል። መርትም ከጀልባው ላይ ወርዶ በተፈጠረበት ነገር እጅግ በጣም ያዝናል። አይሴና አርናን በመጨረሻ ተያይዘው በመኪናም ሲሄዱ መርትን ደግሞ የአርናን ጠባቂ እስከሚበቃው ድረስ በቦክስም እየደበደበ ዳግመኛ ልቀን የምታሳዝነው ከሆነ እመነኝ እገልሃለሁ በማለት እዛው ያለበት ቦታ ላይ ጥሎት ይሄዳል። ሃሊዴ በሰማችው ነገር ከሪማን አሁን ፊዳን ልታስገድላት ስለሆነ በጣም ደንግጣለች። የቡራክ እናት እንዲሁም ደግሞ በሌላ በኩል የቶብራክ ትክክለኛ ሚስት ፊዳን ልትገደል ነው። አሊ ስለዚህ ነገር እንዳያውቅ ዝም ትለዋለች። እናም የእሷን ድንጋጤና ሁሉንም ነገር እየተመለከተች የነበረችው ፊዳን ምን ነው በማለት መታ ሃሊዴን ስጠይቃት ምንም እንዳልሆነች ትነግራታለች። ግን እውነታዊ አልነበረም። ሃሊዴ ፈጽሞ ፊዳን ልታደናት እውነቱን ልትነግራት እስካሁን ድረስ አልፈቀደችም። ምን አይነት ጨካኝ ሴት ናት! ግን በዚህ መካከል ከከሪማን ጋር ትገናኛለች። እናም ከተገናኘች በኋላ ልታደርግ ያልሽውን ነገር አውቃለሁ፣ እናም ደግሞ አቁሚ ስትል ትነግራታለች። እውነቱን እደብቅልሻለሁ፣ እሷን ፈጽሞ አታውቅም፣ ግን ምንም ነገር እንድትሆን አልፈልግም ስትላት ከሪማን በዚህ ሰዓት ላይ እኔ አንቺ አዛዥ እንጂ አንቺ እኔ አይደለሽም፣ ተመልከች፣ ቦታሽን አውቀሽ ትቀመጫለሽ፣ ካለበለዚያ አንቺም ሆነ ልጅሽ በሰላም መኖር አትችሉም፣ በተለይ ደግሞ ልጅ ስትል ሃሊዴን በልጇ በዓል እያስፈራራቻት ወዲያውም እውነታውን እንድትደብቅና ፊዳን ላይ የሚደርሰውን አደጋ ጸጥ ብላ እንድትመለከት ታደርጋታለች። ከሪማን ዛሬ ቀኑ እንዲሆን ፈቀደች። እናም ሰበብ እየፈለገች ፊዳንን ከቤት ውስጥ ለማስወጣት ትሞክራለች። ግን በሌላ በኩል ዘሪን ለፊዳን ትደውልላታለች። መርት አሁን በአይሴ ፍቅር በጣም እንደተጎዳና አይሴ ጥላው እንደሄደች ያንን መቀበል ስላልቻለ ራሱን የጎዳ እንደሆነና መታ እንድታጽናናው ዘሪን ለፊዳን ትነግራታለች። ፊዳንም እሺ በማለት ትናገራለች። መርት እስካሁን ቤቱ አልገባም። በዚህ የተነሳ እህቱ ፊዳን ትደውልለትና የወንድሟን ሁኔታ እየጠየቀች ደህንነቱንም ጠይቃው እባክህ ወንድሜ ራስህን ጠብቅ፣ ምንም ነገር ሊፈጠር ይችላል፣ ግን አንተ ጀግና እንድትሆን እፈልጋለሁ፣ ወደ ቤትም ተመለስ፣ ዘሪንም በጣም የተጨነቀች ያሰበች ነው ስትል ትነግረዋለች። በሌላ በኩል አርናን አሁን አይሴን ወደ ቤቱ አስገብቷታል። ለጠባቂውም ዳግመኛ መርት የሚመጣ ከሆነ ተኩሱበት ይላል። በድንገት ሰልማ ወደ አርናን ጋር ትመጣለች። እናም ወዲያው ከመርት ራቅም ብላ ስትነግረው አንቺ ቦታሽን ወቂ፣ እኔ ለአንቺ መርት እንሰጥሻለሁ፣ አንቺ ምንም ነገር አያገባሽም፣ በዚህ መካከል እንዳትገቢ፣ ማን እንደሆንሽ ማወቅ አለብሽ፣ እኔም ደግሞ ማን እንደሆንኩ ማወቅ አለብሽ፣ አንቺ ተራነሽ በማለት ወዲያው ያለበት ቦታ ላይ አርናን ሰልማን ይንቃታል። የፊዳንን መጨነቅና ማሰብ እንዲሁም ከቀኝ ወደ ግራ ማለት እየተመለከተ ያለው ቶብራክ ከሩቅ አለ። እናም የሆነ ነገር ፊዳን እንደሆነች ገብቶታል። ሃሊዴ እውነታውን ልትነግረው ለቶብራክ ብትጠጋም ግን አልቻለችም። ምክንያቱም የልጇ ጉዳይ በአሊ ነበር ከሪማን ያስፈራራቻት። በዚህ የተነሳ በጣም ደንግጣ ዝም ትላለች። ቶብራክ ፊዳንን በሚያገኝበት ሰዓት ላይ ምንድን ነው የተፈጠረ ነገር? ደህና አይደለሽም፣ በጣም ተጨንቀሻል፣ እባክሽ ንገሪ በማለት ይጠይቃታል። ከሩቁ እርስ በርስ ሲያወሩ ደግሞ አይዳ ትሰማለች። ፊዳንም አይ ምንም አይደለም የቤተሰብ ጉዳይ ነው እና ምንም እኔ ራሴ ፈታዋለሁ አንተ አትጨነቅ ብላም ትነግረዋለች። ፊዳን ጥላው ስትሄድ አይዳ ደግሞ ቶብራክን ይዛ ቡና እንጠጣ ብላም ስትነግረው ቡና ጠጥቻለሁ በማለት ጥሏት ይሄዳል። አሁን ኤጄና እንዲሁም ደግሞ ያልሲን ይገናኛሉ።
አሊ ተከትሏት ኤጀን ይመጣል። በመጨረሻም ሁለቱም ሊሮጡ እንደሆነ ነግረውት እሱ ደግሞ ለመሮጥ ምንም የሚመች ነገር ስላልለበሰ ቁሞ እንዲጠብቃቸው ያልሲን ነግሮት ወዲያው ኤጀን ይዟት ይሄዳል። ተጠንቀቂ፣ ምንም ነገር እንዳትሆኝ በማለትም አሊ ለኤጄ ይሳሳላታል። ኤጄ ከያልሲን ጋር እየሮጠች ባለችበት ሰዓት ላይ በድንገት አደጋ ይደርስባትና እግሮቿ ወለም ይላሉ። በዚህ ሰዓት ላይ ለሷ ድጋፍ ለማድረግ አሊ ሲጠቃት ምንም ነገር አልሆንኩም ትለዋለች። እናም ከያልሲን ጋር ተያይዛ ትሄዳለች። አሊ የሚወዳት ፍቅረኛው አሁን ያልሲን የተባለ ሰው ሊቀማው እንደሆነ ገብቶታል። በሌላ በኩል ፍቃድ ለማስፈቀድና ከቤት ውስጥ መውጣት የፈለገችው ፊዳን አለች። ምክንያቱም ወደ ምርት ጋር መሄድ ፈልጋ ስለነበር ነው። ከሪማን አልጋ ላይ ተኝታ ትከደል ዛሬ ሁሉም ነገር ሰራልሃለሁ በማለት ስትናገር በድንገት ፊዳን ትመጣለች። ከመጣችን በኋላ ወደ ከሪማን ጋር መሄድ እፈልጋለሁ ፍቃድ ልጠይቅሽ ነበር ብላም ስትጠይቃት በደስታ ከሪማን ልትወጪ ነው? ውጪ የኔ ልጅ እንደፈለግሽው ፍቃድ ሰጥቼሻለሁ በማለት በደስታ እንድትወጣ ታረጋታለች። ምክንያቱም ስትወጣ ልታስገድላት ፈልጋ ስለነበር ከሪማን እንድትወጣ ትፈቅድላታለች። የእውነት ይገርማል። እኔ ምክንያቶች እየፈለጉኝ ነበር ላስወጣት፣ ራሷ ጋር ልትመጣልኝ ነው። ስለዚህ ካሁን እየወጣች ነው፣ ተዘጋጅና ጠብቃት። በመጨረሻም እንደፈለግ አድርገህ ግደላት፣ ብቻ አያገባኝም፣ አስወግዳት እሺ በማለት ገንዘብ ላይ ከፈለችው ሰው ትነግሯለች። ከሞተች በኋላ ገንዘብ እንደምትጨመርላትም ነግራው ስልኩን ትዘጋለች። ምርት ምንድን የሆነውን ነገር ያለው በሙሉ አይሴ ደስተኛ አይደለችም አርናንን በማግባቷ። አንተ ደግሞ እዚህ ተቀምጠሃል ሰናይ እየን ትናገረዋለች። እሱም ግን እንዴ አርናንን መርጣ እየሄደች እያለች ይቺ አይሴ እሱን ትወደዋለች፣ ታዲያ ለምን እኔን አልመረጠችም? አይገባህም እንዴ? በሆነ ነገር እያስፈራራት ነው። የሚያስፈራራበትን መንገድ ፈልግ እያልኩ ነው ያለሁት። ተስፋ አትቁረጥ ምርት በማለት ሰናይ ትነግረዋለች። አርናንና ሰናይ እርስ በርስ ያወራሉ። ወዲያውም ይህንን ካለችው በኋላ ምርት የመጨረሻ ውሳኔውን ይወስናል። እሱም ደግሞ መሳሪያ ማፈላለግ ይጀምራል። ምርት ምን ሊያደርግ ይሆን? አይሴ በመጨረሻ የሙሽራ ቀሚሷን ለበሰች። እናም ከአርናን ጋር የምትጋባበት ቀን ዛሬ ነበርና እነሆ ለመጋባት ወሰነች። በጣም የተበሳጨውና ያዘነው ምርት ቀጥታ ወደ አይሴ ቤት አመራ። ፊዳን በምትሄድበት ሰዓት ላይ ከኋላ እየተከተላት የሚገኘው የከሪማን ሰው አለ። እናም እሷን ቀስ በቀስ ይከታተላታል። ቶብራክ የፊዳንን መውጣት ሲመለከት ፊዳንን መከታተል ይጀምራል። በሌላ በኩል ውጭ ላይ ያገኛቸውን እያንዳንዶቹን ሰዎች እየደበደበ የሚገኘው ምርት አለ። አርናንንም በመጨረሻ ይደበድበዋል። እናም ምርትን በመሳሪያ ተኩሶ ሊመቱ ባሉበት ሰዓት ላይ ምርት በድንገት ያንን መሳሪያ ከእጁ ላይ ይቀመዋል። በሌላ በኩል ፊዳን እየሄደች ባለችበት ሰዓት ላይ ከኋላ ከሪማን እንዲገላት የተናገረችው ሰው በመኪና እየተከታተላት ነበር። በድንገትም እሷ መንገድ እስከምታቋረጥ ድረስ ይጠብቃል። ቶብራክ ደግሞ እሷን እየተከታተለ ነበር። ምርት ከጠበቂው ላይ መሳሪያውን ይቀማል። ከቀማም በኋላ ወዲያው እገልሃለሁ እናም ልዙ ትሞታለህ ሲል ይናገራል። በድንገት አይሴም ትወጣለች። አይሴም ከወጣች በኋላ በይ አይሴ ነይ እንሂድ፣ እሱን ልታገቢ አይገባም ይላታል። እሷ ግን አይ ምርት እኔ እሱን አገባዋለሁ በማለት እንደምታፈቅረው አርናንን ታረጋግጥልታለች። መሳሪያ የያዘው ምርትም በጣም ያፍራል። በሌላ በኩል መንገዷን የተሻገረች የነበረችው ፊዳን በድንገት አንድ የሚበርና በፍጥነት እየሄደ ያለ መኪና ይገባባታል። ፊዳን በማለትም ቶብራክ ይጮሃል። ፊዳን በጣም ደንግጣ ወደኋላ ስትዞር መኪናው እሷን ይገጫታል። እንዲገላት የተነገረው ሰው እነሆ ይህንን ወንጀል ፈጸመ። እናም በፍጥነት መኪናውን አስነስቶ ሄደ። ቶብራክ ደረሰላት። ግን ቢደርስላትም እሷ በመኪና ተገኝታ ነበር። እዛ የነበሩት ሰዎች እባካችሁ አምቡላንስ ጥሩ እባካችሁ በማለት ቶብራክ ይጣራል። በሌላ በኩል ደግሞ መሳሪያውን ደቅኖ የሚገኘው ምርት አለ። ቀጣይስ ምን ይፈጠራል? ይቀጥላል። እስከ ትዕይንቱ ፍጻሜ ስለተከታተላችሁን ከልብ አድርጌ አመሰግናለሁ። ፓርት 2 እንዲቀጥል ከፈለጋችሁ ኮመንት ስፍራው ላይ አሳውቁኝ። እስከዚህም ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ አድርጉት።